የጎዳናው ኢፍጣር ላይ ያለኝን አመለካከት ታውቁታላችሁ። የቂያማ ዕለት የጀነት ሰዎች በጀነት የጀሃነም ሰዎች በጀሃነም እስከሚረፉ ድረስ ያለውን የወደፊት ትንቢት ያጠቃለለ ነው። ወሁክሙ ማ በይነኩም ዛሬ በመሐከላችሁ የምትዳኙበት የምትተዳደሩበት ህግም አለ። ቁርአን ህግ ነው፣ ታሪክ ነው፣ ትንቢት ነው፣ ስነ ምግባር ነው። ሁሉን ነገር ያካተተ ለሰዎች አስፈላጊ ብሎ አላህ በሱ ጥልቅ እውቀት ሊነግራቸውና ሊያስረዳቸው የፈለገውን ሁሉ የያዘ ነው። አንዘለሁ ቢዕልሚህ ብሎ እንደሚገልጸው ከቁርአን ጋር ያለንን ትስስር በጣም አጠንክረን ልንቀጥል ልንበረታ ይገባል። ሐፊዞችን ኢክራም ማድረጉ እንደተጠበቀ ሆኖ ሁላችንም ሐፊዞች መሆንና ቁርአን እንቅልፍ የነሳቸው ሰሓቦችን ለመመሳሰል መጣር አለብን። ተተጃፋ ጁኑብሁም ዐን ልመዳጅዕ የድዑነ ረበሁም ኸውፈን ወጠመዓ ጎኖቻቸው ከምኝታቸው ይርቃል ጌታቸውን በመፍራትና በመከጀል እየለመኑትና እያመለኩት ይላል። ካኑ ቀሊለን ምን አለይሊ ማ የህጀዑን ከሌሊት ተጋድመው የሚያሳልፉት ጥቂት ነበር ቆመው ስለሚሰግዱና ቁርአን ስለሚቀሩ። ኢነ ረበከ የዕለሙ አነከ ተቁም አድና ሚን ሱሉሰይ ሌይሊ ወንስፈሁ ወሱሉሰህ ወጣኢፈቱ ምን አለዚነ መዐክ ያንተ ጌታ ከሌሊቱ 2/3 ያህል ወይም ግማሹን ወይም 1/3 ቢያንስ አንተና ካንተ ጋር ያሉ ሙእሚናን ቆመው እንደሚያድሩ ያውቃል ብሎ አይዟችሁ ቀለል አርጉት ብሎ ፍቃድ እስከሚሰጥ ድረስ ማለት ነው። علم أن لن تحصوه فتاب عليكم እንደማትዘልቁት ስላወቀ ይቅርታ አደረገላችሁ ቀለል አደረገላችሁ ይላል። ያ ለዚያ ትውልድ ነው። ለኛ ደግሞ ብዙ ይቀረናልና ከቁርአን ጋር ተሰስራችንን እናጠንክር እላለሁ። ከዚህ በላይ አልቀጥልም፣ ሌላ ፕሮግራምም ስላለብኝ። የጎዳናው ኢፍጣር ላይ ያለኝን አመለካከት ታውቁታላችሁ። السلام عليكم ورحمة الله وبركاته።